ዋይፋይ ተጠቃሚ ከሆናችሁና ብልሽት ሲያጋጥማችሁ በቀላል መንገድ ቴሌብር አፕሊኬሽንን በመጠቀም እንዴት ማስመዝገብ እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ይህ ቪዲዮ የሆነ ጊዜ ሊጠቅማችሁ ስለሚችል ፈበራት ላይ አድርጉ። መጀመሪያ ወደ ቴሌብር አፕሊኬሽን ትገባላችሁ። ከዛ ሎጊን ካረጋችሁ በኋላ አፕሊኬሽን የሚለው አለ፣ እሱን ትመርጣላችሁ። እሱን ከመረጣችሁ በኋላ ፊክስድ ላይን ሰርቪስ የሚለው ውስጥ ትገባላችሁ። በስተቀኝ በኩል ያለውን 3 ሰረዛውን ትነካላችሁ። ከዛ በኋላ እነዚህን ሁለት አማራጮች ያመጣላችኋል። ከዛ በኋላ ኮምፕላይንት የሚለውን ትመርጣላችሁ። ሰርቪስ ነምበራችሁን ይጠይቃችኋል። ሰርቪስ ነምበራችሁን ታስገባላችሁ። ከዛ በኋላ ስልክ ቁጥራችሁን ይጠይቃችኋል። ስልክ ቁጥራችሁን ታስገባላችሁ። ከዛ በኋላ ኮንታክት የሚያደርጉበትን ስልክ ይጠይቃችኋል። እሱን ታስገባላችሁ። እሱን ካስገባችሁ በኋላ የብልሽቱን አይነት ይጠይቃችኋል። እዚህ ውስጥ የብልሽቱን አይነት ዝርዝር አለ። እሱን መርጣችሁ ታስገባላችሁ። ከዛ በኋላ ቬሪፋይ አድርጋችሁ ሰብሚት አድርጋችሁ በቀላሉ በዚህ መንገድ ማስመዝገብ ትችላላችሁ። ቪዲዮውን ከወደዳችሁ ላይክ፣ ሼር አድርጉ። በተጨማሪም እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሳችሁ ፎሎ ማድረግ እንዳትረሱ። ይመቻችሁ።